ሰላም ጤና ይስጥልኝ። ዛሬ ሁላችንም በየቤታችን የምናደርገው ግን ደግሞ ለጤናችን በጣም አደገኛ ስለሆነ አንድ ድርጊት እናወራለን። ዶሮ ከገበያ አምጥተን ወደ ድስት ከመክተታችን በፊት ልቡ እስከሚጠፋ ድረስ በጣም እናጥበዋለን። ነገር ግን የጤና ባለሙያዎች ይህን ድርጊት በፍጹም እንዳታደርጉ እያሉን ነው። ለምን እንደሆነ ያውቃሉ? በዚህ ቪዲዮ የምናየው ይሆናል። ቪዲዮውን እስከ መጨረሻ በመከታተልና ሰብስክራይብ በማድረግ ቤተሰብ ይሁኑ። ብዙዎቻችን ዶሮውን የምናጥበው ንጹህ እንዲሆንልን ነው። ነገር ግን ጥሬ ዶሮ ላይ ሳልሞኔላ እና ካሜሎፓክተር የሚባሉ ከፍተኛ የምግብ መመረዝ የሚያጋልጡ ባክቴሪያዎች አሉ። ዶሮውን በቧንቧ ውሃ ስታጥቡ ያ የሚፈነጣጠረው ውሃ የማይታዩ ባክቴሪያዎችን ይዞ እስከ 50 ሴንቲሜትር ርቀት ድረስ ይበተናል። ይህ ማለት ሳሙና ሳንነካቸው በምንመገብባቸው ፍራፍሬዎች፣ ቢላዎችና በመቁረጫ ሰሌዳዎች ወይም መክተፊያችን ላይ ባክቴሪያን እያሰራጨን ነው ማለት ነው። ዋናው ነጥብ ደግሞ ውሃ ባክቴሪያን አይገድልም። መታወቅ ያለበት ነገር በቧንቧ ውሃ መታጠብ ባክቴሪያውን አያጠፋውም። ባክቴሪያውን ሊገድል የሚችለው አንድና አንድ ነገር ብቻ ነው። እሱም በቂ ሙቀት ብቻ ወይም ደግሞ በበቂ ሁኔታ ማብሰል ነው። የዶሮ ስጋ በትክክል ቢበስል ሙቀቱ በውስጡ ያሉትን ጎጂ ነፍሳት በሙሉ ያጠፋቸዋል። ስለዚህ ታጥቦ ወደ ኩሽናው ከተበተነው ዶሮ ይልቅ ሳይታጠብ በቀጥታ ድስት ውስጥ የገባው ዶሮ ለጤናችን እጅግ በጣም ደህንነቱ የተጠበቀ ነው። የዶሮ ስጋ በትክክል ሲበስል ሙቀቱ በውስጡ ያሉትን ጎጂ ነፍሳት በሙሉ ያጠፋቸዋል። ታዲያ እንዴት እናጽደው? እሺ ዶሮው ደም ካለው ወይም የሚሸት ከሆነስ ብላችሁ መጠየቃችሁ አይቀርም። መፍትሄው ቀላል ነው። አንደኛ፣ በንጹህ የሚጣል የወረቀት ፎጣ ወይም ፔፐር ታውል ስጋውን ቀስ እያደረጋችሁ በመጥረግ እርጥበቱን ማስወገድ ትችላላችሁ። ወዲያውኑ ወረቀቱን ወደ ቆሻሻ መጣያ ጣሉት። ሎሚ ወይም ጨው መጠቀም ከፈለጋችሁ ውሃ ሳይጨመር ድስት ውስጥ ወይም ጎድጓዳ ሳህን ውስጥ አድርጋችሁ በጥንቃቄ ተጠቀሙ። ነገር ግን ዋናው ቁልፍ ስጋውን በሚገባ ማብሰል መሆኑን አትዘንጉ። የሕክምና ባለሙያዎች እንደሚሉት ከሆነ ዶሮውን በፍጹም አትጠቡት፣ እጃችሁን ግን በሚገባ ታጠቡ። ዶሮውን ከነኩ በኋላ እጃችሁን፣ ቢላችሁንና የነካውን ቦታ ሁሉ በሳሙና ማጽዳት በፍጹም እንዳይረሱ። ይህም መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ያጋሩልን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ተመሳሳይ ቪዲዮ እንዲደርሳችሁ ሰብስክራይብ እና የደውል ምልክቱን መጫኑን አይርሱ።